እውነትሽን ነው? ተስፋ በቀነት ናታ ልምደጓ እኔ እሷን ብዬ እዚህ ቀርቼ እሷን ኢንታይ ልትሄድ ነው? እንደ ስሙ ታምች ሆነ ልጅ። እስኪ እንኳን ደስ ያለሽ በለኝ። አባዬ ታቀፈኝ። ምን ሆነች ደግሞ? አባዬ እኔ ነኝ ይህን ሁሉ ነገር ያደረግኩት። ሞትኩ እያልኩ ምን ይዘነ? እሺ ሰውየው ታዲያስ? ቆይ አንተ ግን ካፌ ለመቀመጥ ነው የምትመጣው ወይስ ትምህርትን ለመማር? ሰው ትምህርት ቤት የሚመጣው ለምን ይመስልሽ? እኔ ምን አውቃለሁ? አንተ እኮ ክላስ ከምመጣው ይልቅ ካፌ የምትቀመጥበት ሰዓት ነው የበለጠው። እንግዲያውስ ካፌ ለመቀመጥ ነው የምመጣው ማለት ነው። ቆይ ለካፌ ሰፈር አትቀመጥም? ምን እዚህ ያመጣሃል? ወይስ ሀና ትናፍቅሃለች? ትክክል ነሽ። ሀና ትናፍቀኛለች። እየቀለድኩኝ እንኳን አልነበረም። ሀና ትናፍቀኛለች ማለት ቀልድ ካልሆነ ታዲያ ምንድን ነው? ምነው ተቆጣ? ተረጋጋ እንጂ እኮ ንገሪኛ። ሀና ትናፍቀኛለች ማለት ምን ማለት ነው? ማለቴ ሰሞኑን ሀናን በጣም እየዞርካት ነው ብዬ ነው። እየዞርካት ማለት? ቆይ እኔ ልዝራ። ሀናን ትወዳታለህ እንዴ? አዎ እወዳታለሁ። ምን ቀናሽ? እዝራ ሰው ቁም ነገር ቆይ ሲያወራባት ቀልድ ምን አለበት? እየቀለድሽ ያለሽውማ አንቺ ነሽ እንዴ። እኔ ምን አደረግኩኝ? ሌላ ሰው የለም እንዴ በቤቱ? ሰላምና ሀና ትምህርት ቤት ሄዷል። አባዬም ደግሞ ስራ ሄዷል። እማዬ ግን አለች። የኔ ልጅ በሌሊት መተን ረበሽን አይደለም? ኧረ አልረበሻችም። እንደውም በጣም ነው ደስ ያለኝ። እናት አሁን እንዴት ናት? ደህና ናት? አዎ ደህና ናት። ሀና እያለች ምን ትሆናለች? ሀኒቾ በጣም ጎበዝ ሐኪም ናት። እናት ግን ታድናታለች። አዎ ከሐኪምነቷ በላይ ግን እህታችን መሆኗ በጣም ደስ ብሎናል። እሷም እኮ በጣም ደስተኛ ናት። ውሎና ዳሯ እዚህ ቤት ሆኗል እኮ። አባባ ሀና እዚህ ቤት መምጣቷ ያስከፉታል እንዴ? ኧረ ምን አስከፋኝ ልጅ፣ ቤቱ አይደለም እንዴ? እውነታው እስከ ዛሬ ድረስ የዘገየው ሀና አባቷን ትታ መምጣት ስለማትፈልግ እንጂ ምን ማድረግ እንዳለባት ጠፍቷት አይደለም። ተደብቆ አልቀረም። ያው እውነታው እኮ ጊዜውን ጠብቆ ወጣ። እርስዎ ግን ትንሽ የከፉት ይመስላሉ። እንዴት አይከፋቸው? አንድ ቀንም እኮ ጥላኝ ትሄዳለች ብሎ አስበው አያውቁም ነበር። ይኸውልዎት አባባ፣ እኛ ሀናን ከእናንተ ነጥቀን የመውሰድ ሀሳብ የለንም። የ16 ዓመት እናታችንን ባንድመለስ ብቻ ነው የምንፈልገው። እናንተ ባትፈልጓትም እሷ ግን ትፈልጋችኋለች። ሀና እንደዚህ አይነት ልጅ አይደለችም። በጣም ነው የምትወዱት። እርስዎን ሳይትም አትሄድም። ይሁን። ለማንኛውም እኔ የእሷን ደስታ ብቻ ነው የምፈልገው። ቆይ በቃ እማዬ ልጥራላችሁ። ይሁን። የዛሬው ፈተና ግን ቀላል ነበር አይደል? ቀላል ባይሆንም ግን ከባድም አልነበረም። ማወቅ ያለብሽ ነገር ስለ እኔ ምንም ነገር አይመለከትሽም። ከዚህ በኋላ ደግሞ ስሜን በርካሽ ነገር ባታነሹ ደስ ይለኛል። ምን እንደዚህ ያደርግሻል? እውነትን ስለተናገርኩ ቆርቆሮ። እኔ ጋር ወጥ መስዬ ነው እንደምታይሽ? እንደሱ ማለት አይደለም። እና ታዲያ ምን ማለት ነው? በስርዓት አናግሪ ማለት ነው? እንደለመድከው ምን አገባሽ ምናምን እንድትለኝ አልፈልግም። እሺ ምንድን ነው? ከሀና ጋር ያላችሁ ነገር ምንድን ነው? ሀና ማናት? እዝራ ለምንድን ነው የምትቀልደው? መቼ ነው የቀለድኩት? ካላወኩኝ መጠየቅ አልችልም? ሀና የሰላም ጓደኛ ጠፍታ ነው? እና እኔና እሷ ምን አይነት ግንኙነት አለ? ኧረ እባክህ ስትከታተላት እኮ ደጋግሜ ነው ማይክ። ይኸውልሽ አሁን እንዳልሽኝ ጋጠ ወጥ ልሆንብሽ ማለት። ቆይ ብከታተላት ባልከታተላት አንቺ ምን አገባሽ? እኔ ሳላሳዝንህ አንቺ ምን ሆንሽ እንዴ? አንቺ ምን ሆንሽ ማለት? አትጩይ እባክሽ። ይኸውልሽ ስሜትሽን ለመግለጽ ሀናን መጠቀም ያታገች እንዴ? እንዴት ነሽ? አሁንም እዚህ ወረቀት ላይ ነሽ? አዎ ማዬ፣ ያለፈኝን ነገር ለማካካስ ብዬ እኮ ነው። እና ቀስ እያልሽ ነው። በአንድ ጊዜ እኮ ሁሉንም ነገር ማወቅ አይቻልም። እሺ ማዬ ይቅርታ። የምን ይቅርታ ነው የኔ ልጅ? ይልቅ የሆነ ነገር ላወራሽ ነበር። ምንድን ነው ማ? የእነዚህ ልጆች ነገር ትንሽ አስጨንቆኛል። እና ሰላም ምን ሆኑ? እነሱ ፊት ማስመሰልም መዋሸትም በጣም እየከበደኝ ነው። እንዴት? በቃ ማስታወስ መቻሌን ልነግራቸው እያሰብኩ ነው። እንዴ ታዲያ እኮ በጣም ጥሩ ሀሳብ ነው ማዬ። እንደዛ ባደርግ ይሻላል አይደል? አዎ ቤተሰብን መዋሸት ጥሩ አይደለም። መስፍን ከሰማ ማን የመታሽ ማለቱ አይቀርም። እንዴ እና ቢጠይቅስ? ጥርጣሬያችን ባዩሽ እንደሆነች ከነገር ነው ቀጥታ ነው የሚገላት።
ታዲያ ምን ይሻለናል? ለልጆቹ ማስታወስ እንደቻልኩኝ እንነግራቸዋለን። ግን ለአባታቸው እንዳይናገሩ አስጠንቅቀን ነው የምንነግራቸው። ግን ብናስጠነቅቃቸውስ መናገራቸው ይቀራል? ለእነሱም ቢሆን ግን ስለ ባዩሽ አሁንም አንነግራቸውም። እሺ? አዎ እማዬ፣ ባይሆን እንደሱ ይሻላል። አባትሽና ደም የሰጠኝ ልጅ በነገረኝ መንገድ ባዩሽ እንደሆነች አረጋግጫለሁ። ስለዚህ ሁሉንም ነገር በጥንቃቄ ማድረግ ነው የምፈልገው። ለምን እማዬ? ይሄ የኔና ባዩሽ ጸብ ነው። ማንም ሰው እንዲገባ አልፈልግም። ካልሽሽ በቃ። ደግሞ እና አባዬ የሰጡኝን መረጃ ስላልነገርኩሽ በጣም ይቅርታ። ችግር የለው። በቃ አሁን ነው ወደ ሳሎን እንሂድ። ፋዘርዬ ምግብ እኮ በደንብ አልበሉ። እንዴት ደስ የሚል ነገር ነው እማዬ። በጣም ሁሉንም ነገር አስታውሻለሁ። አንተ እማዬ የሆነ ነገር ሳታስታውስ አትቀርም ስትለኝ የነበረው ነገር እውነት ነው ማለት ነው? እንደዛ ብለህ ነበር እንዴ? አሁን እማዬ መኝታ ክፍል ሆነሽ ሀናን ብቻ ነው ማውራት ፈልገው ያልሽኝ ጊዜ የሆነ ነገር እንዳስታውሽ በጣም እርግጠኛ ነበርኩኝ። ትክክል ነህ። ወርቁን ካስቀመጥኩበት ሳጣው ደንግጬ ነበር። እንዳልነግርህ ደግሞ ትደነግጥና ትታማለህ እኮ ብዬ ነው እንደዛ ያደረግኩት። ቆይ ግን ምን ሆነሽ ነበር እማዬ? ምን እንደሆንኩኝ እኔም አላውቅም። እሺ ካስታውሽ ለመጨረሻ ጊዜ ምንድን ነው የተፈጠረው? ሀና የኔ ልጅ ናት አይደለች የሚለውን ለማወቅ በራሴ እየጣርኩ ነበር። እና ምን አገኘሽ? የሀና አባት የሀናን የልጅነት ፎቶ ሰጠኝ። እሱን ይዤ እየተናደድኩ ወደ ቤት ስመጣ እርግብ ከመኝታ ክፍል ስትወጣ አገኘኋት። እሷ ናት እንደዚህ ያደረገች? አይ አይደለችም። ግብንማ ግድግዳ ላይ ለጥፌ አንቄ ልገላት ስል ከጀርባ የሆነ ሰው መታኝ። ከዛ በኋላ ምን እንደተፈጠረ አላስታውስም። ቆይ ማን ሊሆን ይችላል? እሱን በራሳችን እስከምንደርስበት ድረስ አባዬ ይህን ነገር መስማት የለበትም። ለምን ሀና? አባታችሁ ምን ያህል ስሜታዊ እንደሆነ ታውቃላችሁ። የሆነ ሰው ከጠረጠረ አንድ ሁለት ሳይል ነው። ሁሉም የራሱ ጉዳይ። ሀና ግን ሀሴት መሆኗን አመንሽ ማለት ነው? እዚህ ቤት እግሯ ከረገጠበት ሰዓት ጀምሮ ውስጤ ሁሉንም ነገር ይነግረኝ ነበር። ለዛም ነው እርግብን በተስፋ ስሪ ምንም ነገር ያላደረኩለት። ማለት ሱቁ በስሙ አይደል እንዴ? ያን ያህል ሞኝ ሰው እኮ አይደለሁም። ውሸቴ ነው። ሱቁም በእኔ ስም ነው። ቤትም ገዛልሻለሁ ሁሉ ነገር ስላት የነበረው አጠቃላይ ውሸት ነበር። ወይኔ እማዬ፣ እኔ ግን ምን ላድርግሽ? በቃ ማረግ ሆነሽ። ዋው በጣም ደስ ይላል፣ ደስ ይላል፣ ደስ ይላል ማለት ነው። ተመልካች በጉጉት ሲጠብቀው የነበረው እንደዚሁ ተፍረጥርጦ እውነቱ ሊወጣ የባዩሽ ሴራ ሊጋለጥ ጫፍ ላይ ደርሰዋል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፋፊ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንግዲህ ሰሞኑን ብዙ አዲስ ነገር አልፎኛል ማለት ነው። ምክንያቱም ወደ ኢትዮጵያ ለመግባት ያው ታውቃላችሁ ዝግጅት ላይ ነበርኩኝ። እንግዲህ ተመግባቴ ጉንፋን ተቀብሎኛል ተላላችሁ እና ዝግጅት ላይ ነበርኩኝ። ኢትዮጵያ ላይ ገብቼ እንዴት ምንም ነገር አላየሁም ነበር። ለካ አዲስ ነገር ተፈጥሯል። አዲሱ ነገር ደግሞ ሜላት ማስታወስ ትችላለች። ሀና ልጇ እንደሆነች አውቃለች። የመጨረሻው ጊዜ ምን እንደተፈጠረ ምን እንደተደረገም አውቃለች ማለት ነው። እንግዲህ ሀናና ሜላት እናትና ልጅ መሆናቸውን በደንብ አውቀዋል። ባዩሽ እንደምታጠቃትም ደግሞ ወይም ደግሞ ይሄ ሴራ የባዩሽ እንደሆነም ጥርጣሬ ላይ ብቻ ሳይሆን ሜላት ያለችው እርግጠኛ ሆና ባዩሽ ናት ብላለች። ባዩሽ ናት ብለን እኛ እንትን ያለውን ተነገር ነው። መስፍን ይገላታል ቶሎ ብሎ ነው የሚገላት። ያለውን ነገር በደንብ ሳላውቅ ምንም ነገር እንዲፈጠር አልፈልግም። በራሴ ያለውን በራሴ ነው መፍታት የምፈልገው። እንዳትነግሩት ብላ ልጆቿን አስጠንቅቃ ነግራቸዋለች ማለት ነው። መጀመሪያ ግን ለሀና ነው የነገረቻት ማስታወስ እንደምትችልና እንደምታውቅ። እናም በጣም ደስ ይላል። አንጩ ነው ካለች የወሰድሽውን ነው የወሰድሽውን እንደዚህ አሃ እና ዝሮ እንግዲህ የሀንቹ አባትም ያው ደስታም ላይ ሀዘንም ላይ ይገኛል። ደስ ያለው ያው እንግዲህ ሀና ቤተሰቦቿን በማግኘቷ እሱ ደስ ብሎታል። አንደኛ ደረጃ ደግሞ የተከፋበት ነገር ደግሞ ያው ሀና እንደምትለየው ሲያስብ ነው ማለት ነው እላችኋለሁ ወዶችዬ። ይሄንን ይመስላል ሀንቹ
ያው ትምህርት ቤት መስቀናባት መሽም እሷ እንትን አያልቅም። እኔ የምለው ደራሲው ማለት ነው ከሀና ጋማ የሆነ ችግር አለበት ያላችሁት በኮሜንት እውነትም ችግር አለበት። ሀናን እንትን የሚል ነገር ነው በቃ የሚያመጣው ሁላ ማለት ነውና ሀና ትምህርት ቤት የሆነ ልጅ ታፈቅረዋለች ወይም ያፈቅራታል ይከታተላታል ብላ የምትጠራጠራት ልጅ እየተከታተለቻት እና እያበሸቀቻት ትገኛለች። ሀናም ልክ ልኳን ነግራ መለሳታለች ማለት ነው እላችኋለሁ ውዶችዬ። ያለው ነገር ይሄን ይመስላል። እንዳጠቃላይ እንግዲህ ከኢትዮጵያ ምድር ሆኜ ነው ሪከርድ ማድረግላችሁ ሪከርድን ከሰማችሁት ማለት ነው። ይሄን ቪዲዮ ካያችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። አበረታቱኝ። ኢትዮጵያ ታውቃላችሁ ኔትወርኩ አይገኝም ብዙ ነገር ችግር አለ ማለት ነው። ይሄንን ቪዲዮ እየሰራሁ ባለሁበት ወቅት ላለቀው እችላለሁ ምክንያቱም ዋይፋይ የለኝም። ኢንሻአላህ እገዛለሁ ብዬ አስቤያለሁ። ሲሟላለኝ ለቀዋለሁ ብዬ እንጂ አሁን ላይ ስልክ ምንም ነገር የለውም ማለት ነው እላችኋለሁ ውዶቼ። መስመር ራሱ በመስመር እንደዚህ ያው ገና ነኝ በደሴ ስለሆነ ያለሁት መስመር ራሱ የጓደኛዬን ረክቤ እንጂ እኔ በራሴ የለኝም ገና አላወጣሁም እላችኋለሁ። ሆኖም ግን ውድ ጓደኞቼ በሰላም ሀገሬ ገብቻለሁኝ አልሐምዱሊላህ ወሽኩር እላችኋለሁ። አሜን አቤት ይኩራል ተሞካ ምግብ እየተሰጠሁ ነው የተጎረስኩኝ ነው ስታይኩም እና ሀባቢ ይሄንን ይመስላል ያለሁበት ሁኔታ። ስጠፋ ደግሞ ፈልጉ የጠፋች አምራል ብላችሁ ዝም አትበሉ ማለት ነው። ኢትዮጵያ ነው ያለሁት ኢንሻአላህ። እናንተ ላይክ እና ሰብስክራይብ እያደረጋችሁ ታበረታታችሁኝ። ኔትወርኩ ከተመቸኝ በአዳዲስ ነገር ብቅልላችኋለሁ ከኢትዮጵያ ምድር ማለት ነው እንላ እናማ ሸርና ላይክ እያደረጋችሁ አሳድጉን ተባበሩ እንላለን። ባላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ። በድጋሚ እስከምንገናኝ ድረስ ደህና ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።